የኦሮሚያው ግጭት በተደጋጋሚ ሰላም እንዲፈታ ጥረት ቢደረግም ነገሮች የተወሳሰቡ ይመስላል። ለሶስተኛ ዙር ሊደረግ የታሰበውን የድርድር ጥሪ መንግስት እንዳልተቀበለው ፖለቲከኛው ጀዋር መሐመድ ሹክ ብለውናል። ይህም ብዙ መነጋገሮችን ፈጥሯል። መንግስትም ምላሽ ሊሰጥበት ተገዷል። የኦሮሞ ነጻነት ሰራዊት ድርድሩን ተቀብሎ መንግስት እምቢ ማለቱ ብዙዎችን አስገርሟል። ይህም ሳይብስ መንግስት ድርድርን እምቢ ማለቱ ተሰምቶ ነገር ግን የተለያዩ የኦሮሚያ አካባቢዎች ላይ የኦሮሞን ህዝብ የድርድር ጥሪ እንዲያደርግ የሰላም ሰልፍ ማስወጣቱ ብዙዎችን አስቆጥቷል። የኦሮሞ ነጻነት ሰራዊትም መንግስት የጠራው ሰላማዊ ሰልፍ ነው በሚል ኮንኖታል። ሰላም ጤና ይስጥልኝ ውድ ኬሎ ሚዲያ ተከታታዮች፣ በዛሬው የሰሞኑን ኢትዮጵያ ፕሮግራማችን በዚህና ተያያዥ ጉዳዮች ላይ የሚያጠነጥን አጭር መረጃን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራሙ ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። መልካም ቆይታም። በኦሮሚያ ክልል የተካሄዱት ሰላማዊ ሰልፎች በመንግስት የተመቻቹ ናቸው መባሉን የክልሉ መንግስት አስተባበለው። በኦሮሚያ ክልል በተለያዩ ዞኖች ህዳር 4 ቀን የተካሄዱ የሰላም ጥሪዎች በመንግስት የተመቻቹ ናቸው ተብሎ በተለያዩ አካላት ወቀሳን ቀርቦበታል። መንግስት ግን ከእውነት የራቀ ነው ሲል አስተባብሎታል። ነገር ግን አቶ ጀዋር መሐመድ በፌስቡክ ገጻቸው ላይ አንድ ነገርን ሹክ ብለውናል። የኦሮሚያ ክልል መንግስት ትላንት ማምሻውን ባወጣው መግለጫ ህዝቡ ሰላምን ከማጣቱ የተነሳ የወጣው ሰላማዊ ሰልፍ በመንግስት አስተባባሪነት እንደተካሄደ ለማሳየት መሞከር ከእውነት የራቀ የህዝቡን ቁስል በእንጨት መንካት እንደሆነ የሚታሰብ ነው ቢልም ግን አቶ ጀዋር መሐመድ መንግስት ለሰላም የተደረገለትን ሶስተኛ ዙር ጥሪ እምቢ አሻፈረኝ ብሎናል። የመግለጫው የወጣው በክልሉ የተካሄደው ሰልፍ አስመልክቶ ከመንግስት ጋር ለአመታት የትጥቅ ግጭት በማካሄድ ላይ የሚገኘው የኦሮሞ ነጻነት ሰራዊትና ጀዋር መሐመድ የመሰሉ ፖለቲከኞች በመንግስት ላይ ትችት መሰንዘራቸውን ተከትሎ ነው። ፖለቲከኛው ጀዋር መሐመድ በፌስቡክ ትስስር ገጻቸው መንግስት በአንድ በኩል ጉዳዩን የያዙ ሀገሮች ለሶስተኛ ዙር የሰላም ንግግር የሚያደርጉትን ውትወታ ባለመቀበል በሌላ መልኩ ምስኪኑን ህዝብ ወደ ፀሐይ በማስወጣት ማስወትወት ትክክል አይደለም ሲሉ ተችተዋል። በማስመሰል ሰላም ማውረድ አይቻልም ያሉት ጀዋር ሰላም ለማውረድ ልባዊ ፍላጎት ካለ ወደ ድርድር መድረክ ከመመለስ በቀር ሌላ መፍትሄ እንደሌለ ገልጿል። የኦሮሞ ነጻነት ሰራዊት በበኩሉ ትላንት ህዳር 5 ቀን ባወጣው መግለጫ መንግስት የህዝቡን እውነተኛ የሰላም ጥያቄ ራሱ ለራሱ ጥቅም እያዋለው ነው ብሎታል። ከትላንት ሐሙስ ጠዋት ጀምሮ እስከ ዛሬ ድረስ በኦሮሚያ ክልል በተለያዩ ዞኖችና ወረዳዎች ህዝቡ ሰላማዊ ሰልፍ በመውጣት በኦሮሞ ቀይ ውስጥ ሰላም እንዲወርድና የድርድር ጥሪ እንዲመጣ ሰላማዊ ሰልፍ ማድረጋቸው የመንግስት መገናኛ ብዙሃኖች ሲዘግቡት ቆይተዋል። በክልሉ በመንግስትና በኦሮሞ ነጻነት ሰራዊት መካከል እየተካሄደ ያለው ግጭት በሰላም እንዲቋጭ የሚጠይቅ ሰልፍ ሲካሄድ ይህ የመጀመሪያው አይደለም። ነሐሴ ወር 2016 ዓ.ም በሰሜን ሸዋ ዞን ሱሉልታና ጫንጮ ከተሞች በሺዎች የሚቆጠሩ ነዋሪዎች በነቂስ ሰላማዊ ሰልፍ በመውጣት በሁለቱ ወገኖች መካከል ያለው ግጭት በሰላማዊ መፍትሄ እንዲያገኝም ጠይቀዋል። ይሁን እንጂ ግጭቱ በመቀጠሉ የበርካታ ሰላማዊ ሰዎች ህይወት ማለፍ ላይ ይገኛል። በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል ለሁለት ዙር በታንዛኒያ የተካሄደው የሰላም ንግግር ሶስተኛ ዙር ይቀጥላል ተብሎ በብዙዎች ዘንድ ቢጠበቅም እስካሁን ይፋ የተደረገ ነገር የለም። የፖለቲካ ተንታኙ ጀዋር መሐመድ በፌስቡክ ገጻቸው ሶስተኛ ዙር የሰላም ንግግርን የኦሮሞ ነጻነት ሰራዊት ተቀብሎ መንግስት አለመቀበሉን ገልጿል። አክሎም ለዲፕሎማቶች ሌላ ዙር ንግግር አያስፈልግም፣ አብዛኞቹን አማጺዎች ደምስሰናል፣ የቀሩትን ደግሞ እጅ ለመስጠት እያነጋገርን ነው ብለዋቸዋል በማለት አስፍረዋል። የኦሮሚያ ክልል መንግስት በዚህ ጉዳይ ላይ በሰጠው ምላሽ መንግስት ይህንን ግጭት በሰላማዊ መንገድ ለመፍታት የትኛውንም ረጅም መንገድ የሚጓዝና ከታጣቂዎች ጋር ለሚደረጉ ውይይቶች ዝግጁ መሆኑን ዳግም ማረጋገጥ ይፈልጋል ብሏል። በዚህ ጉዳይ ላይ ከኦሮሞ ነጻነት ሰራዊት በኩል የሚሰማው መረጃ ግን ሌላ ነው። የኦሮሞ ነጻነት ሰራዊት መንግስት ድርድርን እንደሸሸና ግጭትን እንደመረጠ እንዲሁም ሰላማዊ ዜጎችን ለፖለቲካ
ዓላማው እየተጠቀመባቸው እንደሚገኝ ይገልጻል። የኦሮሞ ነጻነት ሰራዊት ዋና አዛዥ አማካሪ ጅሬኛ ጉደታ በዚህ ላይ ተጨማሪ ማብራሪያ እንዲሰጡ ቀጣይ የምክር መድረክ ስለመጀመር አለመጀመሩ ተጠይቀው እውነት ለመናገር በርካታ ጥረቶች ቢደረጉም ሶስተኛ ዙር የሰላም ውይይት ተጀምሯል ማለትን አልደፍርም። አሁን ቀጣይ ዙር የሰላም ውይይት ማካሄድ ያስፈልጋል የሚለው በራሱ ሊጤን የሚገባ ነው። ይህ ማለት ይህን ለማየት ከዚህ በፊት ምን ላይ ተወያይተን ምን ላይ አልተግባባንም የሚለው ማየት ያስፈልጋል። በዋናነት በወቅቱ በእኛ በኩል የቀረበው ሀሳብ ህዝቡ የራሱን እድል በራሱ እንዲወስን የሚያስችለውን ለምርጫ መደላደል የሚፈጥሩ እንደ ምርጫ ቦርድ፣ የፍትህ ስርዓት፣ ጸረ ሙስና፣ ሚዲያና የሰብአዊ ተሟጋች ተቋማት ነፃ የማድረግ ውጥን የያዘ የተቋማት ግንባታ ማረጋገጥ ነው። የፖለቲካ ድርጅቶች ተወካዮችና የተለያዩ ማህበረሰብ አካላት ተወካዮችም በሂደቱ ተሳትፈው ድርሻ ቢወስዱ በህዝቡ ዘንድ ታማኝነት ስለሚፈጥሩ ወደ ጦርነት የማይመለስ ሁኔታን ይፈጥራል የሚል እምነት ይዘን ነበርና ያ ቢሆን አሁን ላይ የሚፋለሙ ሁሉም ሰራዊቶች አንድ መድረክ ላይ እናማክራቸው ነበርም ብለዋል። አቶ ጅሬኛ በአደራዳሪ ቡድኖች የሚቀርቡ ቀጣይ የውይይት መድረክ የማመቻቸት ጥረት መንግስት ሂደቱን በመግፋቱ አልሰመረም ሲሉ ማስተያየታቸውን አክለዋል። አደራዳሪ ወገኖች እኛ ጋርም በተደጋጋሚ ይመጣሉ፣ መንግስት ጋርም ደጋግመው ይሄዳሉ። መንግስት ግን እነሱ የጠየቁትን ከልክ በላይ ስለሆነ በኃይል ችግሩን እንፈታለን የሚል ምላሽ ነው የሚሰጣቸው። እኛ ግን ጠይቀን የነበረው የፖለቲካ ምህዳሩ የሚሰፋ ተቋማትን ይገንባ የሚል ነበረ። ይህ ተቀባይነት ካገኘ በእኛ በኩል መቼም ቢሆን ዝግጁ ነን ሲሉም ለቀጣይ ምዕራፍ የሰላም ድርድር ያላቸውን ዝግጁነት አስረድተዋል። ውድ ተመልካቾቻችን በዛሬው የሰሞኑን ኢትዮጵያ ፕሮግራማችን በኦሮሚያ ክልል ስለሚካሄደው ግጭትና ስለ ሶስተኛው ዙር ድርድር የቃረምናቸው መረጃዎች እንዲያጠናክረን ይዘንላችሁ ቀርበን ነበረ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።